በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤተ ሳይዳ የድህነት ቤት። ዳግመኛ እንዳትበድል ተጠንቀቅ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ ቁጥር 18። በቤተ ሳህል በባለ 5 መመላለሻ እርከን ከትመውባት ድውያን ሽተው ከደዌ ለመዳን ሲጠባበቁ መልአኩን ሲያነዋውፀው ጸበሉን ቀድሞ ገብቶ ተጠምቆ ለመዳን ይተጉ ነበር ሌሊትና ቀን። ከመሃላቸው ግን ያለው በጽኑ ደዌ የተያዘው ይህንን ማድረግ ላልቻለው ተስፋ ለቆረጠው ሰው እንደ ዋዛ ድንገት አንድ ቃል መጣለት። ልጄ ሆይ ልትድን ትወዳለህን? አዎ ጌታዬ እወዳለሁ ልድን፣ ነገር ግን የሚረዳኝ እኔን መልአኩ ሲያማታው ጸበሉን ቀድሞም ይጨምረኝ ሰው የለኝም አለው። ቆሞ ካጠገቡ የሚያነጋግረው ኢየሱስ ክርስቶስ አዳኙ መሆኑን እርሱ መች ተረዳው? ጌታም እንዲህ አለው፣ ተነሳና አልጋህን ተሸከመው አለና አዘዘው። ከስራቱም ፈታው፣ አጸናው ጉልበቱን፣ መለሰው ጤናውን። ሂድ አሁን ተፈውሰሃል፣ ተጠንቀቅ፣ ነገር ግን ዳግመኛ እንዳትበድል አለና አዘዘው ልቡን ስለሚያውቀው። አልጋውን ተሸክሞ ሄደ በደስታ ከ38 ዓመት እስራት ሲፈታ። መዳኑን ያዩ የሰሙት ያዳነህ ማነው አይሁድ ቢሉት ተሞልቶ ነበርና በሐሴት አላውቀውም አለ በእውነት። ነገር ግን ከዕለታት በአንዱ ቀን አይሁድ ያዙና ክርስቶስን በሊቀ ካህናቱ ፊት ለፍርድ ሲያቆሙት ከሰውት በሐሰት ይሄ ሰው መጥቶ መሰከረበት ብሎ ያዳነኝ ይሄ ነው በሰንበት። በጥፊ ጸፋው በሰው ፊት ትእዛዙን፣ ውለታውን፣ ደዌውን ሁሉ ረስቶት። ዳግመኛም ተያዘ በኃጢአት። ጌታም ለእኛ ያደረገልን ብዙ ነው፣ አረ መቼ ያወቅነው? ስንጸፋ ውለን እናድራለን ትእዛዙን ሁሉ ረስተን። አቤቱ በቸርነት ታገሰን፣ አቤቱ ዛሬም በምህረት ጎብኘን። ይህችን ዓመት ደግሞ ተወን፣ ማዳበሪያ እናፍስስ፣ ለከርሞ ፍሬ ብናደርስ። ይቆየን። ወስብሐት ለእግዚአብሔር። ስለ ፍቅር እጽፋለሁ ባዶ እንደሆንኩ እያወቅኩ፣ ከወይኑ እንድሞላ ጽሪት አላት ለኔ መላ። ደርድሬ ያለው ጋኑን ከልጅሽ ሻለሁ ጣዕሙን። አሜን።